ሰላም ጤና ይስጥልን እንዴት ቆይታችኋል እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። የመረጃዎቻችን ስናመራ በመካከለኛው ምስራቅ ያለው ትኩሳት አይሏል። ኢራን በእግር ውጊያ ለመግጠም መዘጋጀቷን በሰፊው ይፋ አድርጋለች። አሜሪካ ወዴት ትሸሻለሽ ነይ እንጂ በማለት የኢራን ጦር ዋና አዛዥ የሀገሪቱ ሰራዊትን ለማንኛውም የጠላት ጥቃት እንዲዘጋጁ አዟል። መረጃውን ይዘናል የምናስደምጣችሁ ነው። ሌላኛው መረጃችን ፕሬዝዳንት ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳለን ሲሉ ዛቱ። የኢራን ጦር በበኩሉ አንድም የጠላት ወታደር ከኢራን ምድር በህይወት አይወጣም ሲሉ አስጠንቅቀዋል። ይህንንም መረጃ አያይዘን ይዘናል። ሌላኛው መረጃችን አብዛኛው አሜሪካዊ ከኢራን ጋር የሚደረገው ጦርነት በአስቸኳይ እንዲቆም መጠየቁ ተገለጠ። በምን ምክንያት ጦርነቱ እንዲቆም ተፈለገ የሚለው መረጃ ይዘናል የምናጋራችሁ ነው። ተከታይ መረጃችን ሩሲያ የኢራንን ጥቅም ባስጠበቀ መልኩ የኢራን ጦርነት እንዲቋጭ ለማገዝ ዝግጁ መሆኗን ገልጻለች። ሙሉ መረጃውን ይዘናል በዝርዝር ወደ እናንተ የምናቀርብም ይሆናል። ሌላኛው መረጃችን ዩናይትድ ኪንግደም የሆርሙዝ ወሽመጥን ለማስከፈት ያለመ ጉባኤ ልታስተናግድ መሆኑ ተሰማ። ሙሉ መረጃውን ይዘናል። ይህንንም ወደ እናንተ የምናጋራችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ሌሎች ለርሶ እዚህ ጋር ያልጠቀስናቸው መረጃዎችንም ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫነው እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ ሩሲያ የኢራንን ጦርነት እንዲቋጭ ለማገዝ ዝግጁ መሆኗን በይፋ ገለጸች። ሩሲያ የኢራን ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗንና ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ እንደተናገሩት ሮይተርስ የዜና ወኪልም ዘግቧል። ፕሬዝዳንቱ እነዚህን ግንኙነቶች ቀጥለዋል። በሆነ መንገድ አገልግሎታቸው ከተፈለገ በእርግጥም በተቻለ ፍጥነት ወታደራዊ ሁኔታ ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦችን ለማድረግ ዝግጁ ነን ሲሉ ቃል አቀባዩ ለጋዜጠኞችም ተናግረዋል። ፕሬዝዳንት ትራምፕ አሜሪካን ከኔቶ አባልነት ለማስወጣት እያሰቡ እንደሆነ ስለመናገራቸው ለሩሲያው ቃል አቀባይ ጥያቄ ቀርቦላቸዋል። ሩሲያ ኔቶን የምትመለከተው እንደ ጠበኛ ጥምርት እንደሆነ በመግለጽም ምላሽ መስጠታቸው ሮይተርስም ዘግበዋል። ሌላኛው መረጃችን የኢራን የጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ አዘዙ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሰራዊቱ አመራሮቹ የጠላትነት እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘገበ። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መፍራት የለበትም ሲሉ ለሰራዊቱ አዛዦችም ትዕዛዝም ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና የባህር ኃይል አመራሮች ጋር እንደተነጋገሩ ዘገባ ያመላክታል። የጠላትን ጠበኛ ድርጊቶች ለመፍጠር እንዲቻልም የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝቦችን ደህንነቱን ያልተጠበቀ ሊሆን አይችልም ሲሉም ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንታት ውስጥም ኢራንን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለውን ስጋትንም መናፈስም ከጀመረ ሰንብቷል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጋቸው ዋነኛ ስትራቴጂክ ግቦችን ሊያጠናቅቁ እንደተቃረቡም አንስቷል። አክለውም ግን በሚቀጥለው ከ2 እስከ 3 ሳምንታት ባለ ጊዜ ውስጥም ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ ተናግረዋል። ሌላኛው መረጃችን ዩናይትድ ኪንግደም የሆርሙዝ ወሽመጥን ለማስከፈት ያለመ ጉባኤ ልታስተናግድ መሆኑ ተሰማ። ዩናይትድ ኪንግደም 30 ሀገራት የሚሳተፉበትና የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤን ልታስተናግድም ነው። ጉባኤው የዓለም 20% ነዳጅ የሚተላለፍበት ይህንን የባህር መስመር ለማስከፈት የሚኖሩ ዲፕሎማሲያዊያንና ፖለቲካዊ አማራጮች ላይ ይነጋገራል ተብሎም ይጠበቃል። ኢራን፣ አሜሪካና እስራኤል በጋራ ጦርነት ከከፈቱበት ወዲህ በወሽመጡ ላይ የሚንቀሳቀሱ በርካታ መርከቦች ላይ ጥቃትም ሰንዝራለች። በወሽመጡ ላይ የሚደረገው የመርከብ እንቅስቃሴ በዚህ የተነሳ ክፉኛ መስተጓጎሉ ተገልጿል። ረቡዕ ዕለት የአሜሪካው ፕሬዝዳንት ትራምፕ መተላለፊያውን ዳግም ለማስከፈት ቢዘገዩም ወኔያቸውን ማጠናከር አለባቸውም ብለዋል። ትራምፕ አጋሮቻቸውን ሆርሙዝን ማስከፈት አስቀድሞ ሊያደርጉት ይገባ ነበር ያሉ ሲሆን አክለውም ወደ ወሽመጡ ሂዱና ውሰዱ፣ ተከላከሉ፣ ለራሳችሁ ተጠቀሙበትም ብለዋል።
ዩናይትድ ኪንግደምና ሌሎች ሀገራት ይህንን የዋሽንግተን ትችትን ተከትሎ ወሽመጡን ለመጠበቅ በጦርነት ውስጥ ሳይሳተፉ ምን ማድረግ እንዳለባቸው እንዲመለከቱ አስገድዷቸዋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትሮች የቬት ኩፐር ሐሙስ ዕለት በበይነ መረብ የሚካሄደውን ጉባኤ ይመራሉም ይባላል። ጉባኤው መጋቢት ወር አጋማሽ ላይ ኢራን በንግድ መርከቦቿ ላይ የምትፈጽመውን ጥቃት እንድታቆም የፈረሙ ሀገራትን ያካትታልም ተብሎ ይጠበቃል። የሀገራቱ መግለጫ በተወሰኑ የባህር ሰላጤው ሀገራት እንዲሁም በፈረንሳይ፣ ጀርመን፣ ጃፓን፣ አውስትራሊያና ሌሎችም ድጋፍም አግኝተውም ነበር። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ጥቃት ከተከፈተባቸው ሀገራት ወይም ከነሱ ጋር ግንኙነት ካላቸው ውጪ ወሽመጡ ለሌሎች መርከቦች ክፍት መሆኑን ተናግረዋል። ኒውዘሩም አፍሪካ ከተባለ የቴሌቪዥን ጣቢያ ጋር ቃለ ምልልስ ያደረጉት ቃል አቀባዩ እስማኤል ከባለስልጣኖች ጋር አስፈላጊውን ትብብር ከተደረገ በኋላ መርከቦቹ እንዲያልፉ ይደረጋሉም ብለዋል። ሌላኛው መረጃችን ፕሬዚዳንት ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳለን ሲሉ ዝተዋል። መጋቢት 24 2018 ዓ.ም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳለን ሲሉ፣ የኢራን ጦር በበኩሉ አንድም የጠላት ወታደር ከኢራን ምድር በህይወት አይወጣም ሲልም አስጠነቀቀ። ፕሬዚዳንት ትራምፕ በኢራን ጉዳይ ባደረጉት ንግግር ጦራቸው በቀጣይ 2 እና 3 ሳምንታት ውስጥም ከስካሁኑ ጠንከር ያለ ጥቃት እንደሚፈጽምም ተናግረዋል። አሜሪካ በጦርነቱ የያዘችውን ግቦች ለማሳካት መቃረቧን የገለጹት ፕሬዝዳንቱ ነገር ግን የኢራን ባለስልጣናት ያቀረብነውን የድርድር ሀሳብ ካልተቀበሉ ጦርነቱ ይቀጥላል ነው ያሉት። የኢራን ጦር ጠቅላይ ሜጀር ጀነራል አሚር በበኩላቸው አሜሪካና እስራኤል በኢራን ላይ የእግረኛ ጦር ዘመቻ ከጀመሩ አንድም የጠላት ወታደር ከኢራን ምድር በህይወት አይወጣም ብለዋል። ቴህራን ባለፉት ቀናት በቀጠናው ለአሜሪካና ለእስራኤል ይወግናሉ ባለቻቸው ሀገራት የኢንዱስትሪ መሰረተ ልማቶች ላይ የፈጸመችው ጥቃቶች ማስጠንቀቂያ መሆኑን ገልጻለች። የኢራን አብዮታዊ ዘብ በሀገሪቱ የኢንዱስትሪ መሰረተ ልማቶች ላይ መሰል ጥቃቶች የሚፈጽም ከሆነ ከዚህ የከፋ አጸፋ እርምጃዎችን እንደሚወስድም አስጠንቅቀዋል። የሁለቱ ሀገራት መግለጫዎች ከአንድ ወር የተሻገረው የኢራንና አሜሪካ እስራኤል ጦርነቱን ከመቋጨቷ ይልቅ ተባብሶ ሊቀጥል እንደሚችል አመላካሽ መሆናቸውን ሮይተርስም ዘግቧል። ሌላኛው መረጃችን አብዛኛው አሜሪካዊ ከኢራን ጋር የሚደረገው ጦርነት በአስቸኳይ እንዲቆምም መጠየቁ ተገለጠ። የህዝብ አስተያየት መለኪያ እንደሚያመለክተው አብዛኛው የአሜሪካ ህዝብ ሀገሪቱ ከኢራን ከምትሰነዝረው ወታደራዊ ጥቃት እንድትወጣና ግጭቱ በአስቸኳይ እንዲቆም እንደሚፈለግም አመላክተዋል። 66% የሚሆኑ አሜሪካውያን ውጤቱ ሽንፈት ቢሆንም እንኳን አሜሪካ ከኢራን ጋር ከሚደረግ ማንኛውም ወታደራዊ እንቅስቃሴ እንድትወጣ ይፈለጋል። 60% የሚሆኑት ዜጎች አሜሪካ በኢራን ላይ የምታካሂደውን ወታደራዊ ጥቃት እንደማይቀበሉ ገልጸዋል። 40% የሚሆኑት የሪፐብሊካን ደጋፊዎች ጥቃቱ በአስቸኳይ እንዲቆም ፍላጎታቸውን ገልጸዋል። ይህም በሀገሪቱ የፖለቲካ ውሳኔ ሰጪዎች ላይ ከፍተኛ ጫና ሊፈጥር እንደሚችልም ተገምቷል። ይህ የህዝብ ስሜት አሜሪካውያን ከቀድሞዎቹ የኢራቅና አፍጋኒስታን ጦርነቶች በመነሳት ለዲፕሎማሲያዊ መፍትሄ ቅድሚያ እየሰጡ መሆኑን ያሳያልም ተብሏል። ከዚህ የምንረዳው ትራምፕ ጦርነቱን በተፋፋመ ሁኔታ ቢፈልግም እንደገናም ደግሞ ድርድርን ቢፈልግ ነገር ግን የአሜሪካውያን እሳቤ ትልቁ ጦርነቱ ይቆም ያሉበት ምክንያት አፍጋኒስታንና ኢራቅን በተመለከተ አሜሪካ ምን እንዳደረገች ምንም እንደተደረገችና ኢኮኖሚዋ ምን ይመስል እንደነበረ በሰዓቱ ወደ እናንተ ማቅረባችን አይዘነጋም። ስለዚህ አሜሪካውያኑ ያ እንዲሆን አይፈልጉም። የትራምፕን ሀሳብ የሚቃወሙበትን ምክንያት ይሄ ነው። በዚህ ምክንያት ባለፈው የተደገመው ነገር ዛሬም ይደገማል በሚል ስጋት ስለዚህ ጦርነቱ እንዲቆም ይፈልጋሉ። ምክንያቱም አሁን ላይም ከፍተኛ ኪሳራ ውስጥ ገብተዋል። ይህንን ደግሞ አይፈልጉም። ስለዚህ አሜሪካን ዜጎች በግራም በቀኝም ጠላት ማፍራት አይፈልጉም። ሩሲያም እንግዲህ ዜናው ላይ እንደገለጽንላችሁ ወደ ጦርነቱ በይፋ ልትገባ መሆኑን ተናግራለች። ከዚህ ነገሮች ከዚህ ቀደም እንደሆነው የከፋ ደረጃ ላይ ሳይደርሱ አሁኑኑ እናቁም የሚል ድምጽ ነው ያሰሙ ያሉት ማለት ነው። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ኢትዮናስ ሚዲያችን ምንም ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችን ይመኝልናል። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።